ቤተክርስቲያን ሕፃናትን የምታጠምቀው ወንዶች በተወለዱ በ40 ቀናቸው ሴቶች ደግሞ በተወለዱ በ80 ቀናቸው ነው። ምክንያቱም በዘመነ ኦሪት አንዲት እናት ወንድ ብትወልድ በ40ኛው ቀን ሴት ብትወልድ በ80ኛው ቀን ወደ ቤተ መቅደስ መባ ወይም ስጦታ ይዛ ትቀርብ ነበር። ምክንያቱም በ40ና በ80 ሴቶች ከደመ ሕርዝ ይነጹ ስለነበረ። ድንግል ማርያምም ልጇን መድኃኔ ዓለምን በወለደች ጊዜ ሕገ ኦሪትን ለመፈጸምና ለማክበር በ40ኛው ቀን 2 የወፍ ጫጩት ይዛ ወደ ቤተ መቅደስ ወስደዋለች። ይህ ሥርዓተ ኦሪት በሐዲስ ኪዳን ለተመሰረተው ጥምቀት ምሳሌ ነው። ከዚህም የተነሳ ዛሬ ወንዶች በተወለዱ በ40 ቀናቸው ሴቶች በተወለዱ በ80 ቀናቸው ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ሊወለዱ ወደ ቅድስት ቤተክርስቲያን ይወሰዳሉ።